እኔ ላይ በደንብ ጀምሩ ጀምሩ። እሺ ጀምሩ፣ አንተ ጀምሩ። መቼም አይቀርም ሁሉም ያፈጥብኛል። ስለዚህ አንተንም የትዳርን ሁኔታ መጠየቅ ግድ ይለኛል። አማን ከምን ደረሰ? አላገባህም? ምን ነው? ሰላም ቤተሰብ እንኳን ደህና መጣችሁ። እንዲህ የጣፈጣቸውን ሳንዱች እንዴት እንዳዘጋጀሁት እዩት። ዱቄትና ጨው ብቻ ነው የተጠቀምኩት። ሽታ አድርጌ ያቦካው። ከዛ በኋላ ትንሽ ቁጭ አድርጌ ቤተሰብ እንዲህ ካዘጋጀው በኋላ ሽታ አድርጌ አብኩቼ ስጎዬን አዘጋጃለሁ ማለት ነው። ሽንኩርት፣ ስጋ አቁላልቻለሁ። ትንሽ ስጎ ነው የምሰራው። ትንሽ ሳንዱች ነው። ከዛ ቲማቲም የተፈጨ አለኝ። ቲማቲሜን እጨምራለሁ። ቲማቲሜን በደንብ አድርጌ አቁላላለሁ። እንደ ስጎ ማለት ነው የምሰራው። የወዶቼ እዚህ ጋር በደንብ አድርጌ አቁላላለሁ። ትንሽዬ በርበሬ ጨምራለሁ። ትንሽ በጣም ትንሽ አንድ ማንኪያ። እሱም በደንብ አድርጌ አቁላልቼ ነጭ ሽንኩርት ተጠቅሜያለሁ። ቅመማ ቅመሞች ምንም አልተጠቀምኩም። ነጭ ሽንኩርት ትንሽ ጦስኝ ተጠቅሜያለሁ። ጨው እንዲህ ቁለት ሲለለን በደንብ ብስል ሲል ቤተሰብ ድንች ችፕስ አዘጋጅቻለሁ። ቂጣዬን ጋግራለሁ ማለት ነው። ዳምጬ በመጥበሻ ነው መካከለው። ያው እንደዚህ አድርጌ ላይክ፣ ሰብስክራይብ ያረጋችሁ ሼር፣ ኮሜንት አስተያየት ስጡኝ። ስለምትከታተሉኝ በጣም ነው የማመሰግነው ቤተሰብ። እንዲህ ያገላበጥን ካበሰልን በኋላ ያው ቤተሰብ እንደዚህ በእንዲህ መልኩ ሁሉንም ጋግሬያለሁ። እዚህ ጋር አዘጋጅቻለሁ። እንቁላል መትቼ እንቁላልም አዘጋጃለሁ። ሳንዱች ውስጥ ጨምረው ማለት ነው። ያው ግብአቶቼ ቤተሰብ ድንች አለኝ፣ ችፕስ የሰራሁት ስጎ እንደዚህ ቂጣው ላይ በደንብ ቀባውና እዛ ድንች እናረጋለሁ። እዛ አቮካዶ እናረጋለሁ። ምርጥ እርጥብ ማለት ነው። የእርጥብ ሳንዱች ቅጣሙ በጣም ነው የሚጣፍጠው። ቆንጆ ነው። ያው ወዶቼ እንቁላል እናረጋለሁ። አቮካዶ አረኩኝ እና በጣም ነው የሚያምረው። ያው ቤተሰብ ታምር በጣም ነው የሚያምረው። ከለሩ ራሱ እንዴት እንደሚያምር ጣሙ ደግሞ በጣም አንደኛ። ሞክሩት። በጣም ነው የምትወዱት ቤተሰብ። በጣም ይጣፍጣል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱኝ። ስለተከታተላችሁኝ አመሰግናለሁ።